ከፀሐዩ ንጉሥ ወደ አምፖሉ መሪ መጋቢ ሐዲስ እሸቱ ከማደንቃቸው ጥቂት የሃይማኖት ሰባኪያን አንዱ ናቸው። የጣፈጠ አንደበትና ብሩህ አእምሮ ታድለዋል። የተናገሩትና የሰበኩት አያመልጠኝም። ባሳለፍነው ቅዳሜ የፀሐይንና የመሪን ባሕርይ አነጻጽረው ያቀረቡት አስተያየት ጋር መስማማት ከበደኝ። ምክንያቴን ከመናገሬ በፊት መጋቢ ከተናገሩት ይህችን ልቆንጥር። በሃይማኖት አስተምህሮ መሪዎች በፀሐይ ይመሰላሉ። ፀሐዩ ንጉሥ ይባሉ ነበር። ነገሥታቱ መሪዎች የፀሐይነት ሚና ሊኖራቸው ይገባል። በዓለም ላይ ፀሐይ ትልቁ የብርሃን ምንጭ ነው። ከዚያ ቀጥሎ ነው አምፖል፣ ጧፍ፣ ሻማ፣ ኩራዝ የሚመጣው። እነዚህን ደግሞ ሰው እየለኮሰ ራሱ ያጠፋቸዋል። ፀሐይ ግን በሰው ትእዛዝ የምትወጣ የምትገባ አይደለችም። ስለዚህ መሪዎች እንደ አምፖል በቆጣሪ ሳይሆን እንደ ፀሐይ በፈጣሪ የሚታዘዙ መሆን አለባቸው። ንጽጽሩ በፍጹም ቅንነት የተሰነዘረ መሆኑን ባውቅም የመሪና የተመሪን ግንኙነትና ባሕሪ የሚያሳይ ሆኖ አልታየኝም። ሲጀመር መሪዎች እንደ ፀሐይ ትልቁ የብርሃን ምንጭ ናቸውን? በዚህ ዓለም ላይ ያለውን የመሻሻል ፍሬ ያስገኙት ፈብራኪዎች፣ ፈላስፎች፣ ሐኪሞች፣ የትሩፋት ሰዎች፣ የኪነት ሰዎች እንዲሁም በፍጹም ሥልጣን ላይ የሚያምፁ ያበጀ በለው ቢጤ ሽፍቶች አይደሉምን? ታሪክ እንደሚያሳየን የአብዛኞቹ የሥልጣን ሰዎች ሙያ የተለኮሰ ብርሃን ማኮላሸት ነው። በየዘመኑ አንዳንድ አሪፍ መሪዎች መነሳታቸውን አልክድም፣ ግን ከፀሐይ ጋር መነጻጸራቸው ኩሸት አይሆንም? መጋቢ ሐዲስ እንዳስታወሱት ፀሐዩ የሚል ቅጽል ስም የተሸከሙ ነገሥታት ወይም ንግሥታት ሞልተዋል። ግን ይህንን የተጋነነ ቅጽል የሚያገኙት ከሰፊው ሕዝብ ሳይሆን ከጥቂት ጥቅም ተቋዳሾች ነበር። እቴጌ ምንትዋብ ሥልጣን ስትይዝ አሁን ወጣሽ ጀንበር ተሸሽጋ ነበር ተብሎ እንደተዘፈነላት የዜና መዋዕል ጸሐፊዋ መዝግቦታል። በዘመኑ ከሥልጣኗ በረከት የቀመሱ ሰዎች የዘፈኑት መሆኑ አያጠያይቅም። የንግሥቲቱ ሥልጣን ሰለባ የነበሩ ሰዎች ይህንን ዘፈን የሚያስተጋቡ አይመስለኝም። ፍጹም ሥልጣን የሰበሰበ ሰው ለጭፍሮቹ ጀንበር፣ ለብዙሃኑ ግን የቀን ጨለማ መሆኑ ታሪካዊ ሐቅ ነው። የንጽጽሩ ትልቅ ችግር ፀሐይ በሰው ትእዛዝ የምትወጣ አይደለችም የሚለው ነው። መጋቢ ሐዲስ ስለ ነጂዎች ወይም አምባገነኖች የሚያወሩ ቢሆን ማመዛዘኛው ትክክል ይሆን ነበር። አምባገነኖች የሰውን ትእዛዝ ሳይሆን የገዛ ፈቃዳቸውን ነው የሚከተሉት። እንደ ሻው የሚል የጅምላ ስም ይመጥናቸዋል። የግል ፈቃዳቸውን የእግዚአብሔር ፈቃድ ብለው ይጠሩታል። መሪዎች ግን በሕዝብ ትእዛዝ የሚንቀሳቀሱ መሆን አለባቸው። በሕዝብ ፈቃድ የማይንቀሳቀስ ባለሥልጣን መሪ የሚል ስም አይመጥነውም። ከፀሐይ በተቃራኒ የአገር መሪ በሕዝብ ትእዛዝ የሚወጣ የሚገባ መሆን አለበት። እንደኔ መሪ አምሳያ ፀሐይ ሳይሆን አምፖል ነው። አምፖልን ትመርጠዋለህ፣ አውጥተህ ትሰቅለዋለህ። ከተበላሸ በሌላ የተሻለ አምፖል ትቀይረዋለህ።